ምንድነው ቤት ውስጥ አንቺ ፈልጌ የለሽም ምን የትርሽ እዚህ ጋር ፀሐይ ሞቀኛል ብዬ ወጣሁኝ እኮ ምንም ፀሐይ የለም እንዴ ዝናብ ነው እኮ አብዬ የእርጉዝ አይደለሁ እርጉዝ መሆኑን አውቃለሁ ምንድነው ውሻራ አማረኝ ወይኔ አሁን እሱ ነው አማረሽ ውሻራ አማረኝ ውሻራ አምጣልኝ አሁን እሱ ነው አማረ እሱ ነው አማረኝ ወይኔ እሺ እንጠይቅ ፈልጋለሁ ወይኔ ከየት አገኛለሁ ማለት ተነሳሁን በዚህ ምን ትሰራለህ አንቺ አምጣልኝ ያልሽኝ ነገር ሁሉ አመጣልሻለሁ ሳሮቹ አማረኝ አታይ ማያምር እኮ አምሮኝ ነው አየህ ቢሆን ስንት ነገር አለ እዚህ ስንት ቆሻሻ አለ አንቺ አምጪ ያልሽኝ ነገር ሁሉ አመጣልሻለሁና በዚህ ተነስራ ዛሬማ ቁጥሩ ራሱ አልሰራም እዚህ ካሰፉት እኮ ጥብዬ በሳሮቹ ጫወታለሁ ከፈለክ ተጫወት ኧረ እባክሽ ምንድነው ይሄ ቆሻሻ ምናምን ብዙ አለ ሳሮቹ ቆሻሻ ይሄ የሚያምር ነው አታይ አያምር አሁን አምጪልኝ ያልሽኝ ነገር ልተወላ እንዴት ነው እሱን ፈልግ አምጣ ከፈለክ ቦታ ሄድና ፈልግ አምጣልኝ ይሄ ሳሮቹ እስከ ቁጥር ቁጭ ይላል አንተ እሱን ስታመጣልኝ እነሳለሁ እሺ ፈልግ አመጣለሁ ፈልግ አምጣ ውሻ ራሱ የለም ውሻ አራው ከየተባለ ውሻ ብቻ ነው ያገኘው እሱም አላረደችም ምን አባቴ አደርጋለሁ ብዙ የሆነ ሴቶች በቃ ብሎ የውሻ አማረባት እንዴ ምን አባቴ አደርጋለሁ በቃ ቁጭ ብለህ እሷን ጠብቃለሁ አንድ አራር ግበናት ውሾች አርብ ያረቡ በጣም ደስ ይላሉ አሁን እነሱን ጠብቃለሁ አረስ ከማያው ድረስ እዚህ አካባቢ ያለች አንድ ውሻ ብቻ ነው በቃ ቁጭ ብለህ እሷን ማጠበቅ ነው እንጂ ሌላ ምን አደርጋለሁ ሄሎ ብለ ምንድነው ያማራት የውሻር አዎ እንደዛ እያለች ነው በእናትህ እኔ ራሱ ገረመኝ ሰው አንድ ሴት እርጉዝ ከሆነች ሌላ ነገር የሚበላው ነገር ምናምን ማዋር እውነቱን ነው ያለው ነገር ነው ግን እሷ ያለች ውሻር ነው በእናትህ እየፈለክ ጉርጓድ ግብና ማለት ነው እኔም እየፈለክ ነው ሁሉም ቆሻሻ ውስጥ እየወጣ ከአንድ ብሎክ ወደ ብሎክ ውሾችን ካገኘ ደግሞ ከነሱ ጋር እየሮጥ እየፈለክ ነው አንተም እናንተ አካባቢ በደንብ ፈልግና ካገኘም አሩ ትንሽም ቢሆን አምጥና እስቲ እንዴት እንደምታረክ እናያለን የት አካባቢ ነህ አንተ
እቺ ሴትዋ ደግሞ አበዛች። ወይኔ እንዴ! እርግዝና በሷ ነው እንዴ የተጀመረው? እንዴ ምንድነው? ካላስ እየፈለክ ና እና ለምን እንደወደደች እንጠይቃለን አብረን። እሺ ቻው። ይሻላል አመጣላለሁ ብዬ ዋሹ ደግሞ ሙሽን ወላገኘ። ኧረ ይሄማ በጣም ታሪክ ያልተሰማ እኔ ከዚህ በፊት ሰምቼ አላውቅም። እንዴ ይሄ ደግሞ የተለያየ እርጉዝ ነው እንዴ ይመጣ? ተባቴ ያገኛለሁ ወይ እሱ ነው እንዴ? ወይኔ እድለኛ ነኝ። አግኝቻለሁ አግኝቻለሁ። ሄሎ አግኝቻለሁ። በቃ አንተ እንዳትፈልግ እሺ። ካስተሎ ወደ ቤት ነው። በቃ በጣም አሮ በጣም ይሸታል። ኦኬ መጣሁ ካለ እንኳን አገኘሁ። እኔ እኮ ፈልጌ በእናትህ አጥቼ በቃ ዝም ብዬ እንትን እያልኩ ነው። ኦኬ እዛው ጠብቀኝና እኔም እየመጣሁ ነኝ ያለሁት። በኋላ አብረን ይዘን እሷ ጋር ሄደን ምን ለምን እንደፈለገች እናያለን። ኦኬ መጣሁ፣ ጠብቀኝ እዛ። ይኸውልህ እዛ ቁጭ ብላለች። ምን ታደርጋለች እኮ ነው የምልህ። ቅድም ደግሞ ሳሩ ምናምን ፈልጋለሁ አለች። አሁን ደግሞ አራ አለችና እስኪ አብረን ወስደን ለምን እንደፈለገች ይመስላል። የእሷ እርግዝና ደግሞ በጣም የተለያየ አበዛች። ጭንቅላቴን ላይ ማውጣት ትፈልጋለች። ዛሬ የመጀመሪያ ጊዜው ማስማት ነው። እንደዚህ አይነት ርዕሶች ያስፈልጋል። ሳራ አማረኝ እንደዚህ ሆነ። ኧረ ምንድን ነው ይሄ? እኔም እርግዝና ሰላም አለይኩም። ዛሬ ወላሂ ሳራ አማረኝ ቢለው ማለት ነው እዚህ ቁጭ አለች። ይሄ በዓለም ታሪክ ሰምቶ የማታውቅ ነገር ወላሂ ፈልጌ ሁሉም ቦታ ፈልጌ አመጣሁልኝ። ምንድን ነው ያመጣህልኝ? ምንድን ነው የሚሸጥ ያመጣህ? ምንድን ነው? እኔ ያልኩህ ውሻር ሙሽከራ። አንቺ ያልሽ እኮ ነው። ይሄ ውሻር እኮ ነው። ቅድም ምንድን ነው እኔ ደውዬ ለአንተ ያልነገርኩህ? አንቺ ያልኩት እኔ ውሻር ሙሽከራ አዲ ከረ እኔ ያልኩት ውሻር ማሮዝ የሚበላው አንተ አታውቀውም? ሲቢሲ የሚሸጠው። ቆይ አንተ ምንም ነገር አይገባም እንዴ? አንተ እንዴት ምንም ነገር አይገባም ማለት ምንድን ነው? አንቺ እኔ ስነግረው አልኩት ውሻር ግዛልኝ አልኩት። ሲጀመር እኔ ስነግረው ምንም አይሰማም። አሁን ሄዶ ከረ ይዞልኝ ይመጣል። ውሻርና ከረ አትለይም። እሷ እኮ ያለችው ውሻር ነው እንጂ የውሻ አር አይደለም እንዴ? በእውነት መጀመሪያ ውሻር ነው። የሆነ ነገር ሳታረጋግጥ ለምን ትሮጣለህ? መጀመሪያ እኔ ያልኩህ ውሻር ሙሽ የውሻር ስትፈልግ እስካሁን እኔ ያልኩህ ውሻር ውረድና ሲቢሲ አምጣ። ሀጅና አጠይቀውም ነበር። በቃ አንተ ነው ችግር ያለ ሙሽ። እሷ ምንድን ነው የኔ ችግር ምንድን ነው?
የሆነ ነገር እሷ ስትነግር በደንብ አዳምጠህ በደንብ ሰምተህ መውጣት አለበት እንጂ ምንም ሳትሰማ ሮጤ ውሻር መንገድ ላይ ፈልገህ የምትመጣ አይደል? በረበዳ ምድር የሚሸት ታወጣለህ። ምንድነው ታዲያ? ውሻር እሱ ያምጣልሽ እሱ ያምጣልኝ። አሁን ስማ ሰው ምን እንደሚነግድ ያማረን ነገር ሳራ ማረኝ። ለምን ሳራ ማረች? ውሻር ማረኝ ከራ መጣለ ለሽ ነሽ ሂድና አምጣልኝ ውሻር እኔ አይደለም እሱ አንተ ይዞ መጣና ሂድና አሳየው በሱ ያምጣልኝ። ያመጣልሽ ያለው ተነሽና ወደ ቤት ግቢው። እሺ በቃ ይላ السلام عليكم. لو سمحت معكم عشار موجود بكم؟ 1000 ريال. يعني كيف؟ በኢትዮጵያ ምንድነው? ውሻር ኢትዮጵያ ነው። ውሻር በኢትዮጵያ ሌሞን እና በስባስ መጀመሪያ ሊሞን እና በስባስ አይቀልም ታዲያ ውሻ አረ የሚባል ከባድ ወደ ከባድ ስሙ ውሻር ነው። ሌሞን እና በስባስ ይባላል። ውሻር ይባላል በአረበኛ በአረበኛ ነው። እኔ በኢትዮጵያ ግን ሌሞን ነው ማለት ግባ አጣልሻለሁ ብሎ ነበር። ግባ ማጣ አመጣሃል? ወይኔ በጣም አመሰግናለሁ። አይ ውሻ የሚባለው ይሄንን ነው። አንተ ውሻ የሚባለው አንተ ወጣ የውሻ ከረ ፈልገህ ተማምጣትህ ይሄንን ሲቢሲ ሄደህ ፈልገህ ታምጣ ምን አለበት? አንተ ሌላ ነገር ቢሆን ራሱ ወይኔ ያሳብህ ሞት ቢሆን ራሱ እንደዚህ ነው። ስለዚህ የሆነ ነገር ሳትሰማ ቸኩል መሮጥ የለብህም። መንገድ ሰምተህ በደንብ እንደዚህ ሰምተህ መውጣት አለብህ እንጂ ዝም ብለህ ምንም ሳትሰማ ሮጥ መንገድ ላይ ውሻ አር ይበለግ ውሾቹ እያባረረ ይሰንትን ያመጣልኝ ደግሞ ነው ያማረኝ። ይሄንንና ሳራ አማረኝ። ለሳር ቦታ ተቀመጥ ለምን ትቀመጪያለሽ? አማረኝ አይባልም። እኔ ወርጉዝ ነኝ። ታማረኝ አማረኝ። እኔ አሁን እናንተ ሁሉም ያወራችሁ እኔ አሁን ስተኛ ስተኛ ቆይ ሎሚን ነው ምንድነው ውስጥ ያለው ምንድነው ያለበት? ሌሞን፣ ቡትሩካን፣ ጉዛር ቶም ይሄ አይቀልም። በኢትዮጵያ ስም አይቀልም። በአረበኛው ስም የሌለው ውሻ አር ያላችሁ እኔ ሌላ ኢትዮጵያ ውሻ አር የሚባል ሌላ ስም አሁን ያለው ኢትዮጵያ አይደለም። የአረብ ሀገር ነው ነገር አለበት እንዴ? እዛ እኔ አሁን እንደ ኢትዮጵያ ሰው ምናምን ሽንኩርት ምናምን ማን ነው የሚሰጠው? ስለዚህ እኔ ዛሬ ጥፋተኛ ነኝ አይደለም? አሁን እንዴ ነው? አዎ ጥፋተኛ ነኝ። ምን የሚሸት ነገር ይዛልኝ መጣህ እኮ ሰው የሚሸት ነገር የውሻ ሌላ ሰው እንዲያደርግ ምንድን ነው የሚላችሁ? የውሻ ያመጣል ሰው ወይኔ አሁን ካላስ እኔ አንቺም ሌላ ጊዜ አማረብኝ እንድነ አማረብኝ ጅኒና እንት አማረብኝ ምናምን የምትለው ነገር አቆ ያማረው ልጅህ ነው ሞሸኔ ያማረኝ ልጅህ ነው ያማረው ወቆች ያማረው ሀጂ የኡነት አንተ ተናገር እስቲ ልጁ ገና ወዱ ውስጥ ነው አይናገርም ቋንቋ ራሱ አያውቅም ምንም ነገር የማያውቅ እቺ ትንሽ ነው ወዱ ውስጥ ያለች ነው እሱ ነው ማማ ስጋ አማረብኝ ጅኒ አማረብኝ ምናምን አማረብኝ ነው አጂ ጉርጉሳ አምረው አማረኝ እኮ ነው ሲደም አሁን ለምሳሌ እናታችን ኢትዮጵያ ያለን ጊዜ አጃለ ተረስ እንደዚህ አማረኝ እንደዚህ ያወራ እያሉ በቃ ያወራል የኔ አላለችም ፎርማት የኔና እኔን ሳትወልድ በፊት አላለችም ምን ነገር አማረኛ ወይንም አሁን ለአንተና ቶቶ ነው የኔ ልጅ ሁሉ ነገር የሚያመራው አፈር ያምረዋል ሳር ያምረዋል ውሻ ያምረዋል አንከና አንተናት እንደዛ ያማራህ ነበር መሰለኝ ሲጀመር ጂኒ ራሱ ያምራል አውዝ ቢላህ ምንድነው ጂኒ ራሱ ያምረዋል ሁሉም ነገር ስለዚህ አንካውን በኋላ እሱ ያልኩኝ ነገር ያልኩ ነገር ገዝተ ማምጣት ነው ማዘል አለብህ እንጂ ምንም ነገር ሳትሰማ የፈለኩት ነገር ጉማማ ከመንገድ ላይ ቆሻሻ ይፈለክ ጊዜ አመጣም ይቅርታሽ ወይኔ ውርጉስ ማውሩ እንደዛ አይነት ጭንቀትና ንዝነት ስለሆነ እንደን ማውጣት ነው በቃ ለምን አወጣለሁ አንተ አታለብሩ ነገር አልፈልግም ከዛ ጀምሮ
Hey there. Subscribe to my channel. And also press this bell icon, so you never miss any new updates, cause whenever we upload new video you will get a notification on your phone. You are ruthless, yeah, you don't give a damn